እስከ ቅርብ ጊዜ ድረስ የፓርቲ መሪዎችና አለቃዎች በተጣሉ ቁጥር ለሽምግልና የሚላከው ሻለቃ ኃይሌ ገብረስላሴ ነበር። ኃይሌ ደግሞ እንደምታውቁት ሲሮጥ ሪከርድ የሚሰብረውን ያህል ሲናገር ደግሞ ቅስም ሊሰብር ይችላል። ከተማችን የታወቁ ሁለት ባለሀብቶች ተጣሉና ፕሮፌሰር ኤፍሬም ይስሐቅን ይሸምግሉን ብለው ላኩባቸው። ፕሮፌሰሩ እርቅ ቅዱስ ነገር ነው፣ ግን ሁለት እሳትና ጭድ ባለሀብቶችን ማስታረቅ ቀላል ነገር አይደለም፣ ብዙ ወጪ አለው እና ለስራ ማስኬጃ የሚሆን ትንሽ 1 ሚሊዮን ብር ብትለቁልኝ እኔም በላያችሁ ላይ የሰፈረውን የጠብ መንፈስ እንዲለቃችሁ አደርጋለሁ ሲሉ ከባለ ሀብቶች አንዱ በጣም ገርሞት እንዴ እኛ እኮ የተጣላ ነው በ50 ሺህ ብር ነው፣ ከቦታውም አልመጣም። የሉሲ ነገር ከተነሳ አይቀር ሉሲን ከ4 ኪሎ መርቀው የሸኟት ቄሶች መሆናቸውን ማየት ይገርሞኛል። አንድ ነገር ያለ ቦታው ሲገባ የሚሰማን ግርምት አለ አይደል? አስቡት። ለምሳሌ ሰይፉ ፋንታሁን የወንድ የፀጉር ቅባት ቢያስተዋውቅ። ለነገሩ አንፍረድ ጎበዝ። የዛሬ 10 ዓመት ገደማ ሰይፉ ፋንታሁን ሳውቀው ፀጉሩ ከዳር እስከ ዳር ግጥም ብሎ የሀበሻ ቢራ ሎጎ ላይ ያለውን ጎረምሳ ነበር ይመስል። ስለ ግጭትና ስለ እርቅ ከተነሳ ላይቀር እኔ በዚህ ሰሞን ብዙ ነገር እንደሚያስፈራኝ አልደብቃችሁ። ከጥቂት ወራት በፊት ሰላማዊ ሰልፍ ለመበተን የወጣ ፖሊስ ያስፈራኝ ነበር። አሁን ግን በጣም የሚያስቦካኝ አጣና ገጀራ እና ጠመንጃ ይዘህ አደባባይ ከወጣ ሰላማዊ ሰልፍ እያደረግክ አይደለም። እያካሄድክ ያለኸው ለዘብተኛ ትጥቅ ትግል ነው። የአጣና ነገር ሲነሳ እኛ የክፍለ ሀገር ልጆች ከአዲስ አበባ ልጆች በበለጠ ከዱላ ጋር ጥብቅ ቁርኝት አለን። እንደውም የአዲስ አበባ ልጅ የሚያውቀው ብቸኛ ዱላ ሰልፊ ስቲክ ነው ይባላል። እኔን አሁን የኬክ ስም ጥራ ብትለኝ አላውቅም። የዱላ ዝርዝር ብትጠይቀኝ ግን የባህር ከዘራ፣ የቆላ ሽመል፣ ክትክታ፣ መንዶ እያልኩ ልቀጥል እችላለሁ። በእርግጥ ሁሌም ዱላውን ለድብደባ ብቻ እንጠቀምበታለን ማለት አይደለም። የሙሻሙሾ ቀን ጫፉን በቆርቅ አስረን እንደ ባህላዊ ሙዚቃ እንጠቀምበታለን። የመስቀል የደመራ እሳት እንቆሰቁስበታለን። ገና እንጫወትበታለን። ሲርበን ሾላ እናረግፍበታለን። ጀርባችንን ሲበላን እናክበታለን።